እንዴት ናችሁ ፋሚሊ? ዛሬ የምናየው ስለ ኢንስቲቱሽናል ኦርደር ፍሎ ነው። ኢንስቲቱሽናል ኦርደር ፍሎን እንዴት አርግተን በትሬዳችን ውስጥ እንጠቀመዋለን። ኢንስቲቱሽናል ኦርደር ፍሎ ማለት ምን ማለት ነው? እንዴት ይሰራል የሚለውን ነገር እናያለን። ኢንስቲቱሽናል ኦርደር ፍሎ ብዙ ጊዜ ለዊክሊ ባያዝ፣ ለዴይሊ ባያዝ እና ሃይ ፕሮባቢሊቲ የሆኑ ትሬዶችን ቴክ ለማድረግ በጣም ወሳኝ የሆነ አይሲቲ ኮንሰፕት ነው። ስለዚህ ይህን እንዴት እንደምናደርግ በሚቀጥሉት ቀጣይ በማሳያችሁ ነገር የምታዩት ይሆናል ማለት ነው። ኢንስቲቱሽናል ኦርደር ፍሎ ማለት ምን ማለት ነው? ኢንስቲቱሽናል ኦርደር ፍሎ ማለት ማርኬቱ ይዞ እየሄደ ያለው ስትራክቸር ማለት ነው። ለምሳሌ ማርኬቱ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እየሰራ ሲሄድ ቡሊሽ ኢንስቲቱሽናል ኦርደር ፍሎ እንላለን። ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ እንደገና እየሰራ ሲሄድ ቤሪሽ ኢንስቲቱሽናል ኦርደር ፍሎ እንለዋለን። እንደገና ደግሞ በተጨማሪ ፒዲአርዎች ሲከበሩም ሳይከበሩም በተለያየ መንገድ እናዋለን ማለት ነው። ፒዲአሮች ለምሳሌ ኦርደር ብሎክ እየተከበረ ሲሄድ፣ ፌር ቫሊዩ ጋፕ እየተከበረ ሲሄድ ኢንስቲቱሽናል ኦርደር ፍሎ ማርኬቱ ወደ ላይ እየሄደ ከነበረ ቡሊሽ ስትራክቸር ይዟል። ወደ ታች ደግሞ እየወደ ከነበረ ደግሞ ቢሪሽ ዲስሪስፔክት ሲደረግ ደግሞ ኦርደር ፍሎ መቀየሩን በደንብ እንትን እንላለን ማለት ነው። ማርኬት ስትራክቸር ስንል ያው ቅርጹ ብዙ ጊዜ በተለምዶ እንደ አእምሯችን ላይ የምናስበው ወይም ቡሊሽ ትሬንድ የምንለው ይሄንን ነው የምታዩት። ሃየር ሃይ ሃየር ሎ የሚቀጥለውን ሃየር ሃይ ብሬክ ያደረግና ኒው ሃየር ሃይ ፈጥሮ ሎወር ሃየር ሎ አዲስ ሃየር ሎ ይፈጥራል። ከዛ ሃየር ሃይ ሃየር ሎ እየሰራ ወደ ላይ ሲሄድ በቡሊሽ ስትራክቸር ላይ ያለ ኢንስቲቱሽናል ኦርደር ፍሎ ቡሊሽ ኢንስቲቱሽናል ኦርደር ፍሎ እንለዋለን ማለት ነው። ወደ ታች ደግሞ በሚሄድበት ሰዓት ላይ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ ሲሄድ እንደምታዩት ቢሪሽ ስትራክቸር ላይ ያለ ኢንስቲቱሽናል ኦርደር ፍሎ ቢሪሽ ኢንስቲቱሽናል ኦርደር ፍሎ እንለዋለን ማለት ነው። በአጠቃላይ በቀላል አማርኛ የማርኬት ትሬንድ ማለት ነው። በአይሲቲ ኮንሰፕት እንዴት እናየዋለን? የመጀመሪያው ኢንተርናል ቱ ኤክስተርናል ነው። ማርኬቱ ኢንተርናል ሬንጅ ላይ ይመጣል። ከዛ ቀጥሎ ኤክስተርናል ሬንጅን ታርጌት እያደረገ ኢንተርናል ሬንጅ ሊኩዲቲ እየነካ ወደ ላይ ይሄዳል። ኢንተርናል የሚባሉት ማርኬቱ ሪትረስመንት ሲመጣ ፑልባክ እያደረገ ወደ ላይ ፑልባክ እያደረገ አዲስ ሃይዌይ ብሬክ እያደረገ ሲሄድ ነው ማለት ነው። ሌላኛው ፕሪሚየም ኤንድ ዲስካውንት ነው። ያው በውድ ዋጋ መሸጥና በርካሽ ዋጋ ከመግዛት ጋር የተገናኘ ነው። ስለዚህ እሱም አንዱ ኢንስቲቱሽናል ኦርደር ፍሎን ናቪጌት የምናደርግበት መንገድ ነው ማለት ነው። ሌላኛው ፒዲአርዎች ፌር ቫሊዩ ጋፕ፣ ኦርደር ብሎክ፣ ብሬከር፣ ሪጀክሽን ብሎክ ሲከበርም ሳይከበርም ኢንስቲቱሽናል ኦርደር ፍሎን መለየት እንችላለን ማለት ነው። ሲከበር ያለበትን የኢንስቲቱሽናል ኦርደር ፍሎ ምን እንደሆነ እናያለን። ሳይከበር ሲቀር ደግሞ አዲስ ኢንስቲቱሽናል ኦርደር ፍሎ እየተፈጠረ እንደሆነ እንመለከታለን። ወይም ደግሞ እየተከበረ ያለው ሌላኛውን ዲስሪስፔክት ሲያደርግ የበለጠ ሀሳባችንን እያጠናከረ ኦርደር ፍሎ ወዴት ነው የሚለውን ነገር ያስረዳናል ማለት ነው። ሌላኛው ማርኬት ሜከር ወይም ማርኬት ስትራክቸር የምንለው ወይም ማርኬት ሜከር ኤክስ ሞዴል የምንለው ነው። እሱ ደግሞ ምንድነው? የማርኬት ስትራክቸር ነው። ማርኬት ስትራክቸሩን ቀይሮ አዲስ ስትራክቸር ላይ እየሄደ ሲሄድ በዛ ማርኬት ስትራክቸር ላይ አሁን ያለው ቡሊሽ ኢንስቲቱሽናል ኦርደር ፍሎ ነው፣ ቤሪሽ ኢንስቲቱሽናል ኦርደር ፍሎ ነው የሚለውን እንለያለን ማለት ነው። ኢንተርናል ቱ ኤክስተርናል ስንል የመጀመሪያ ምሳሌያችን ይሄ ነው። ከዚህ በፊት ያከበረው ፌር ቫሊዩ ጋፕ አለ። እዛ ዜን ብሬክ አረገ። ብሬክ ካረገ በኋላ ድጋሚ ሪትረስመንት መጥቶ ቀጣይ ታርጌት የሚያደርገው ይሄንን አይ ነው። ስለዚህ እዚህ ጋር ወይ ኦርደር ብሎክ ሊሆን ይችላል፣ ወይ ፌር ቫሊዩ ጋፕ ሪጀክሽን ብሎክ ሊሆን ይችላል። መጥቶ ኤክስተርናል ያለውን ነገር ከነካ በኋላ ታርጌት የምናደርገው ይሄ ነው። ስለዚህ ማርኬት ስትራክቸሩ ከዛ በፊት አክብሮ መጥቷል። ሁለተኛ ጊዜ ሲመጣ አክብሮ ወደ ላይ ይሄዳል የሚል ሀሳብ ነው የምንይዘው። ስለዚህ ይሄ ምንድነው? ኢንስቲቱሽናል ኦርደር ፍሎችን የማርኬቱ ኦርደር ፍሎ የማርኬቱ አቅጣጫ እየሄደበት ያለው አቅጣጫ ወደ ላይ ነው የሚለውን ነገር ይነግረናል ማለት ነው። ሌላኛው ፕሪሚየም ኤንድ ዲስካውንት ነው። ይሄ ደግሞ ምንድነው? የዲሊንግ ሬንጅ። ዲሊንግ ሬንጅ ማለት የምንገበያይበት ሬንጅ አለ። ለምሳሌ ከዚህ በፊት ስትሮንግ ባይ ሙቭመንት የሄደበት አቅጣጫ ነበር። ከዛ ፑልባክ ሲመጣ በርካሽ ዋጋ ከ50% በታች ወይም 50% አካባቢ ላይ ባለው በተመጣጣኝ ዋጋ መግዛት ማለት ነው። በዚህኛው በቤሪሽ አቅጣጫ ደግሞ ስንመለከተው ብሬክ እያደረገ ወደዛው በማርኬት ስትራክቸሩ እንደገና ደግሞ በውድ ዋጋ እየሸጠን ወደታች ማርኬቱ ብሬክ እያደረገ የሚቀጥል ከሆነ ኦርደር ፍሏችን ቢሪሽ ነው ማለት ነው። ሌላኛው ያው ፒዲአርዎች ናቸው። ከፒዲአርዎች አንዱ በጣም ወሳኙ በአይሲቲ ኮንሰፕት ፌር ቫሊዩ ጋፕ ነው። ስለዚህ ፌር ቫሊዩ ጋፕ ሪስፔክት ሲደረግ ኢንስቲቱሽናል ኦርደር ፍሎን
በደንብ መመልከት እንችላለን ማለት ነው። ለምሳሌ ይሄ ማርኬቱ ትሬንዱ እንደምታዩት ወደ ታች ነው። ከዚህ በፊት ዝቅተኛ ፕራይስ ፈጠረ፣ ድጋሚ ሪትረስ አረገ፣ ዜን ብሬክ አረገ። ብሬክ ካረገ በኋላ ተመልሶ መጥቶ እንደምታዩት በሁለቱ ካንድሎች ሪትረስ አርግቶ የፌር ቫሊዩ ጋፕ ከነካ በኋላ ቀጥሎ አዲስ ሎ የፈጠረውን ብሬክ አረገ ማለት ነው። ስለዚህ ከዚህ ቅድም ወደ ላይ መጥቶ ብሬክ አርቷል። አሁን ይህንኛውን አይነት ፌር ቫሊዩ ጋፕ ስናገኝ ከዚህ ደግሞ ተነስቶ ወደታች ይወርዳል ስንል አሁን ቀጣይ ኦርደር ፍሏችን ቢሪሽ መሆኑን እንረዳበታለን ማለት ነው። በቡሊሽ ኢኒሻል ኦርደር ፍሎ ደግሞ ፒዲአር ያው ለምሳሌ አንዱ ፌር ቫሊዩ ጋፕ ነው ሲቢ የሚባለው ቢሲ የሚባለው ይቅርታ። ስለዚህ አሁን እዚህ ጋር ያለውን ቡሊሽ ፌር ቫሊዩ ጋፕ ነክቶ ቀጥሎ ኤክስተርናል ላይ ያለውን ብሬክ ሲያደርግ ኦርደር ፍሎ ቡሊሽ ነው። ስለዚህ ሪስፔክት እያደረገ በሄደ ቁጥር ያለንበት አቅጣጫ ወደ ላይ መሆኑን እንረዳለን ማለት ነው። ከዛ ተረፈ ኦርደር ብሎክ ነው። ኦርደር ብሎክም እንደምታዩት ከአንድ ካንድል በላይ የተዘጋ በቦዲ የተዘጋ ካንድል ነው። ከዛ ከተዘጋ በኋላ መጥቶ ሪትረስ አርግቶ ያችን ኪ ሌቭል ይነካና ቀጣይ አሁን ታርጌት ያደርጋል ብለን የምናስበው ኤክስተርናሉን ከሆነ ኦርደር ፍሎችን ቡሊሽ ነው ማለት ነው። ዋንስ እዚህ ጋር ሲመጣ ቡሊሽ ኦርደር ፍሎ መሆኑን የምናውቀው ምንድን ነው? አንደኛ ከዚህ በፊት ሪስፔክት አርግቶት የመጣው የሆነ ኪ ሌቭል ያስፈልገናል አቅጣጫውን እንዲደግፍልን። ሁለተኛ ደግሞ ምንድን ነው ሎወር ታይም ፍሬም ላይ ቅድም ያየናቸውን ሬንጆቹን ማርኬት ሜከር ከርቡን መሰል ነገሮችን አምጥተን እዚህ ጋር እንደ ኮንፍርሜሽን ተጠቅመን ኦርደር ፍሏችንን በዚህ አቅጣጫ መሆናችንን ያረጋግጥልናል ነው። እዚህ ኢንተርናል ቱ ኤክስተርናል ሲባል አንዱ ምንድነው ኦርደር ብሎክ ተነክቶ ወይ ፌር ቫሊዩ ጋፕ ተነክቶ ወደሚቀጥለው አቅጣጫ የሚሄደው ሙቭመንት ነው። ኮሬክሽኑ ሲሆን ቀጣይ ኤክስፓንሽን ፌዝ ላይ ያለውን ሙቭመንት ነው ማለት ነው። እዚህ ጋር እንደምታዩት ቢሪሽ ኦርደር ብሎክ ነው። ነካ፣ ቀጥሎ ሴልሰር ሊኩዲቲ ታርጌት ታደረገ፣ ዜን ወረደ ማለት ነው እንደምታዩት። እዚህ ጋር ደግሞ ብሬከር ነው። ብሬከር ምንድነው? አንዱ ፒዲአርኤ ነው። ይሄ ፒዲአርኤን መቶ ሪትረስ አረገ። መቶ ይችን ፒዲአርኤ ከነካ በኋላ ቀጥሎ ኤክስፓንድ አረገ። ከዚህ በፊት እንደምታዩት ሪጀክሽን አለው፣ በቦዲ አልተዘጋም፣ ሊኩዲቲ ወስዷል። ስለዚህ ቀጣይ ታርጌቱ ወደ ላይ እያደረገ ነው የሚሄደው። ስለዚህ አሁን መቶ እዚህ ጋር ሪትረስ ሲያደርግ ማርኬት ወደ ላይ ይሄዳል የሚለውን የማርኬት ኦርደር ፍሎን እንረዳለን ማለት ነው። እዚህ ጋር ደግሞ የምታዩት ቢሪሽ ብሬከር ነው። እንደምታዩት ማርኬት ወደ ላይ ሄደ፣ መጣ፣ ኦርደር ብሎ ከነካ ብሬክ አረገ። ድጋሚ አሁን እችኛዋን ብሬክ አረገ በኋላ ሪላቲቭ ኢኳል ሎዎችን ሴልሴር ሊኩዲቲ ፈጠረ፣ ድጋሜ ነካ። ልክ እዚህ ጋር በነካ ሰዓት ላይ ታርጌት የምናደርገው ይሄንን ነው ብለን ነው የምንሄደው። ምክንያቱም ከዚህ በፊት ቢሪሽ የሆነ ፒዲአርኤ ሪስፔክት አርግቶ ወደ ታች መውረድ ጀመረ። ስለዚህ እዚህ ጋር እንደምታዩት ቡሊሽ የሆነ ፌር ቫሊዩ ጋፕ ነበር፣ በቦዲ ዘግቶ ዲስሪስፔክት አደረገ። ስለዚህ እንዳለ የሚጠቁመው ማርኬት ወደታች እንደሚሄድ ነው ማለት ነው። ስለዚህ ልክ ዋንስ ብሬከሩን ሲነካ ከዚህ ጀምሮ ወደታች ይወርዳል የሚለውን ሀሳብ ይዘን ሎወር ታይም ፍሬም ላይ የተለያዩ ትሬድ ሴታፖችን እንጠብቃለን ማለት ነው። ስለዚህ ኦርደር ፍሎችን ወደታች እንደሆነ ወይም ደግሞ ኦርደር ፍሎ እየሄደ ያለው ወደታች እንደሆነ ተረዳን ማለት ነው። እዚህ ጋር ደግሞ የምታዩት ቅድም አንዱ ከተቀመጠው ምሳሌ አንዱ ሪጀክሽን ብሎክ ነው። ሪጀክሽን ብሎኩ ምንድን ነው? ረጅም ዊክ ናቸው እንደምታዩት። ልክ ምን አደረገ? እዚህ ጋር ሴልሰር ሊኩዲቲ አለ፣ እዛ ሪትረስመንት መጣ። ይህንን ሪጀክሽን ብሎክ ከነካ በኋላ ታርጌት አርግቶ ኤክስተርናል ሬንጅ ሊኩዲቲ እነዚህን ሴልሰር ሊኩዲቲ ጋር ሄደ ማለት ነው። ስለዚህ ይህንን ሪጀክሽን ብሎክ እንደነካ ሎወር ታይም ፍሬም ላይ ኮንፍርሜሽን ጠብቀን ኦርደር ፍሏችን ቢሪሽ ስለሆነ ደጋግሞ እዚህ ፕራይስ ሌቨል ላይ ከዚህ በፊት ሪጀክት አርቷል። ድጋሚውን ደግሞ ሲመጣ እዚሁ ፕራይስ ሌቨል ላይ ሪጀክት አርቶ ይወርዳል የሚለውን ሀሳብ ይዘን ትሬድ እናደርጋለን። ስለዚህ ከዚህ ጀምሮ እስከዚህ ድረስ ያለው የማርኬቱ ኦርደር ፍሎ ቢሪሽ መሆኑን ተረዳም ማለት ነው። እዚህ ጋር ደግሞ እንደምታዩት ቡሊሽ ኦርደር ፍሎ ነው። መጣ፣ ቡሊሽ ሪጀክሽን ብሎክ ነካ። ከዛ በኋላ ከዚ በፊትም እንደምታዩት ያው ቡሊሽ ስትራክቸር ላይ የነበረ ማርኬት ነው። መጣ፣ ሪትረስ አረገ፣ ዜን ሪጀክሽን ብሎክ ፈጠረ፣ አንዴ ወደ ላይ ሄደ፣ ተመልሶ ሪትረስ አረገና ያንን ሪጀክሽን ብሎክ ከነካ በኋላ ቀጣይ ያለውን ሴልሴር ሊኩዲቲ ታርጌት አርግቶ ሄደ ማለት ነው። ስለዚህ ኦርደር ፍሏችን ከዚህ ተነስቶ ወደዚህ የሚሄደውን ቡሊሽ እንደሆነ እንረዳለን ማለት ነው። ሌላኛው ማርኬት ሜከር ሞዴል ወይም ደግሞ ማርኬት ሜከር ኤክስ ሞዴል የምንለው ነው። እሱ ደግሞ በቡሊሽም በቢሪሽም አቅጣጫ አለ። ያው በቢሪሽ ለማየት የዚህን ተገላቢጦሽ በሁሉ ሀሳብ መቀጠል ነው። እዚህ ማርኬት ሜከር ላይ ስናይ የመጀመሪያው ስትራክቸር ነው። ስለዚህ ማኒፕሌት አርግቶት የሚወርደው ፕራይስ ሌግ አለ ወይ ኢንተርናል ሬንጅ ሊኩዲቲ የሆነ ኪ ሌቭል ድረስ ይመጣል። ከዛ ተነስቶ ወደ ላይ የሚሄደው ሎወር ታይም ፍሬም ላይ ያለ ማርኬት ስትራክቸር ነው ማለት ነው። ስለዚህ የመጀመሪያው ከላይ ያለው ኦሪጂናል ኮንሶሊዴሽን ታርጌት የምናደርገው ኤክስተርናል ሬንጅ ሊኩዲቲ ነው።
ዜን እዚህ ጋር ደግሞ የምንነሳበት ደግሞ ኢንተርናል ሬንጅ ሊኩዲቲ የሆነው ሪስፔክት ይደረጋል ብለን የምናስበው ነው። ዋንስ ብሬክ ካረገ በኋላ የሆነን ፌር ቫሊዩ ጋፕ ሪስፔክት አድርጎ ከዛ በፊት ደግሞ የነበረ ወደታች ማርኬቱን ሊገፋ የሚችል ፒዲአርኤን ልክ ዲስሪስፔክት ካረገ በኋላ ወደ ላይ እንደሚሄድ እያረጋገጠን እዚህ ላይ ራሳችንን ፖዚሽን አላይን እያደረገን የምንሄድበት ነው። ስለዚህ እዚህ ውስጥም ኦርደር ፍሎችን እንዴት እንደሆነ የምንረዳበት መንገድ አለ ማለት ነው። ስለዚህ ኦርደር ፍሎ ለመረዳት ኢንተርናል ቱ ኤክስተርናል ፕሪሚየም ኤንድ ዲስካውንት ፒዲአርዎችን እና ማርኬት ሜከር ከርቭ በጣም ወሳኝ ናቸው ማለት ነው። የማርኬት ሜከር አሁን ከርቭ አንዱ ምሳሌ ይሄ ነው። እንደምታዩት ከዚህ በፊት እዚህ ጋር መጣ ባይሳር ሊኩዲቲ ወሰደ፣ እዚህ ጋር እንደምታዩት ሊኩዲቲ ወሰደ፣ ዜን ብሬክ አረገ። ልክ ትክክለኛ ታይም ላይ ማርኬት ስትራክቸር ሺፍት ፈጠረ። ስለዚህ ኢንተርናል እዚህ ጋር ሪስፔክት አረገ፣ እዚህ ጋር የምታዩትን ቡሊሽ ፌር ቫልዩ ጋፕ ዲስሪስፔክት አረገ። ዜን መጣ አንድ የሪትረስመንት ብሬክ አረገ። ብሬክ ካረገ በኋላ እንደምታዩት እዚህ ጋር ያሉት እንዳለ ሎዎችን እየሰበረ ወደ ላይ ማርኬቱን ሊገፋ የሚችል ቡሊሽ ፌር ቫልዩ ጋፕንም ዲስሪስፔክት እያደረገ እየወረደ ከዛ መጥቶ ድጋሚ እዚህ ጋር እንደምታዩት ፌር ቫልዩ ጋፑን እየነካ ሪስፔክት እያደረገ ወደ ታች ማርኬቱ ይቀጥላል ማለት ነው። ስለዚህ እዚህ ውስጥም ራሳችንን ትሬድ አላይን የምናደርግበት እንደገና ኦርደር ፍሎ የትኛው እንደሆነ የምንረዳበት አንዱ በጣም ወሳኝ የሆነ ቁልፍ ነው። ስለ ማርኬት ሜከር በጣም በዲቴል እንዴት ለትሬድ ሴታፕ እንደምንጠቀም ጥሩ ቪዲዮ ሰራላችኋለሁ። ኢንስቲቱሽናል ኦርደር ፍሎን እንዴት ናቪጌት ማድረግ እንዳለብን አንድ ምሳሌ እሰጣችኋለሁ። እናንተ ደግሞ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ከዛ በተረፈ ደግሞ ፕራክቲስ ማድረግ በጣም ወሳኝ ነው። እንደምታዩት ማርኬት ስትራክቸራችን ቡሊሽ ስትራክቸር ነው። ማርኬቱ ከዚህ በፊት ይዞት እየመጣ ያለው ትሬንድ እንደምታዩት ቡሊሽ ትሬንድ ላይ ነው ማለት ነው። ይህንኛውን ካየን በኋላ ማርኬቱ እንደምታዩት ወደ ታች ወረደ። እዚህ ጋር ያለ ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፑን ነክቷል። እዚህ ኢንተርናል ቱ ኤክስተርናል ከዚህ ተነስቶ ፕራይስ ወደ ላይ ይሄዳል የሚል ሀሳብ ገምተናል ማለት ነው። ስለዚህ ዲሊንግ ሬንጅ ቀጣይ እናወጣለን። ዲሊንግ ሬንጅ ስንመለከት ደግሞ ማርኬቱ እንደምታዩት መጥቶ ከዚህ ፕራይስ ሌቭል ዲስካውንት ላይ መጥቶ ነክቶ ነው ሪያክት ማድረግ የጀመረው። ስለዚህ ማርኬቱ ኦርደር ፍሎ ቡሊሽ መሆኑን በዚህኛው መንገድ አረጋግጦልናል። ከዛ ቀጥሎ ማርኬት ሜከር ከርቡን እናያለን ማለት ነው። እንደምታዩት ማርኬት ሜከር ባይ ሞዴል አክቲቬት ሆኗል። እዚህ ጋር ኦሪጂናል ኮንሶሊዴሽን አለ። እንደገና ደግሞ እዚህ ጋር እንደምታዩት ኪ ሌቭል ከነካ በኋላ ስማርት መኒ ሪቨርሳል እዚህ ጋር ፈጥሮልናል። ስለዚህ ፕራይስ ከዚህ ተነስቶ ወደዛ ይሄዳል የሚል ኢንስቲቱሽናል ኦርደር ፍሎ ወይም ባያዛችንን ይዘናል ማለት ነው። ስለዚህ ፕራይሱ ከዚህ ተነስቶ እዚህ ድረስ እስኪደርስ ያለውን በሙሉ ትሬድ እናደርጋለን ማለት ነው። ወይም ደግሞ ስካልፕ ማድረግ የምትፈልጉ ሰዎች ስካልፕ ታደርጉታላችሁ። ከዚሁም ፕራይሱን መያዝ የምትፈልጉ ሰዎች ፕራይሱን መያዝ ትችላላችሁ ማለት ነው። ኦርደር ፍሏችን በሙሉ የተረጋገጠ ስለሆነ ሃይ ፕሮባቢሊቲ ሴታፕ ማግኘት እንችላለን ማለት ነው። ግን ሃይ ፕሮባቢሊቲ ሴታፕ ማለት 100% የሚሰራ ትሬድ ማለት አይደለም። እንደዚህም ይሄንን ሁላ አናሊሲስ ሰርተን የመክሰር እድል አለው። ግን ሞስት ኦፍ ታይምስ ይሄንን ነገር እያከበረ ይሄዳል። እዚህ እንደምታዩት እችኛዋን ኪ ሌቭል ነግቶ ወደ ላይ ይሄዳል የሚል ሀሳብ ነው ያለው። እዚህ ታርጌታችን እዚህ ጋር ተን ስቶፕ ሎሳችንን እዚኛው ብሬከር ላይ አስቀምጠን ማርኬቱን መጠበቅ እንችላለን ማለት ነው። ከዛ ቀጥሎ ቅድም አንድ የተናገርኩት ነገር አለ። ምንድነው ፒዲአሮች ሲከበሩም ሳይከበሩም ሲቀር ኢንስቲቱሽናል ኦርደር ፍሎዋችንን መለየት እንችላለን ነው። ስለዚህ አሁን እዚህ ጋር እንደምታዩት ፌር ቫልዩ ጋፕ አለ፣ ቢሪሽ ፌር ቫልዩ ጋፕ ከዚህ በፊት ነክቶት ፕራይስ ወደ ታች እየወረደ ነበር። ድጋሜ አሁንም ሪቴስት አርግቶት ሪያክት እያደረገ ነው። ስለዚህ ይሄ ኢንቨርዥን ሲሆን ወይም ዲስሪስፔክት ሲደረግ ፕራይሱ በጣም ወደ ላይ የመሄድ እድሉ ከፍተኛ ነው ማለት ነው። ስለዚህ ከዚህ ተነስቶ ፕራይስ እንደምታዩት ወደ ላይ መሄዱን ቀጥሏል። አሁን እንደምታዩት በቦዲ ዘግቷል። ከዚህ ፌር ቫልዩ ጋፕ በላይ በቦዲ ዘግቷል ማለት ነው። እዚህ ዲስሪስፔክት ስላደረገው ታርጌታችንን አሁን እዚኛው መግቢያችንን አርተን ከዛ በኋላ እዚህ ጋር ያለው ደግሞ ዝቅተኛውን ፕራይስ ላይ አርተን ታርጌታችንን ደግሞ ኤክስተርናል አርተን ትሬዱን መያዝ እንችላለን ማለት ነው። እንደነዚህ አይነት ሞዴሎችን ወደፊት እንዴት ትሬድ ሴታፖች እንዴት እንደምትወስዱ ማርኬት ሜከር ባይ ሞዴል ወይም ሴል ሞዴል ላይ እንዴት ሃይ ፕሮባቢሊቲ ሴታፖች መውሰድ እንደምችሉ የምሰራላችሁ ቪዲዮ ይኖራል። ቻናላችን ሰብስክራይብ ማድረግ እንዳትረሱ።
ኦኬ ነካ፣ ወደ ላይ መሄድ ጀመረ። እንደምታዩት ሪትሬስመንት ኮሬክሽን ሙቭመንት መጣ። እዚህ ጋር ባላንስድ ፕራይስ ሬንጅ ነው፣ ኪ ሌቭል ነው። ስለዚህ ሪስፔክት አድርጎት እንደምታዩት መሄድ ጀመረ ማለት ነው። በመጨረሻም ኦሪጂናል ኮንሶሊዴሽናችን ታርጌታችን ድረስ ሄደ ማለት ነው። ስለዚህ በዚህ ሬንጅ ውስጥ ብዙ ሴታፖችን መውሰድ ይቻላል። እናንተ እንደየሞዴላችሁ ሴታፖችን ማግኘት ትችላላችሁ። ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። መልካም የትሬድ ሳምንት ይሆንላችሁ።